የተወደዳችሁ የእግዚአብሔር ልጆች እንደምን አላችሁ? አምላካችን እግዚአብሔር ለዘላለም የተመሰገነ ይሁን። ዛሬ ደግሞ በዚህ መንገድ አንድ ግጥም ይዤ ከናንተ ጋር ልሆን ነው። ስለ ሁሉም እግዚአብሔር ይባረክ። የግጥሙ ርዕስ ምንድነው? ልህቀትሽ ይላል። እንዲህም አለ ጥበብ፣ እንዲህም አለ ልቀት፣ ጉድጓድ በመቆፈር ጉድጓድ አፍ በመዝጋት። ዋ ዳንኤል ቅኑ ሰው፣ ዳንኤል የእግዚአብሔር ሰው፣ ራሱን ለፈጣሪው በሙላት ቢያስገዛው፣ ጌታም መልካም መንፈስ ቅዱስ ሞልቶት በጓዳ በሸንጎ በእርሱ ቢከብርበት፣ የዳንኤል አምላክ ሁነኝ የኔም ጌታ፣ ሙላኝ በዚህ መንፈስ ጉልበቴን አበርታ ማለት እየቻሉ መሆን መረጡ ቅናትን አበሩ ከሰይጣን። ይሄ መጤ አሉ ያ ምርኮኛ ደግሞ ለሆዱ እንደማደር አርሶ ተሸክሞ ምን ይሰራል እስኪ ከንጉሱ ሰፈር ደግሞ የኛ አለቃ አቦ መላፍጠር። ታዲያ ከየት ይምጣ መክሰሻ ማሳጫ ነቁጥ እንደው የለ በመግቢያ በመውጫ። ታዲያ ምን ቸገረ አሉ እጅግ ደፍረው፣ እኛ እንድኑን እንጂ በአምልኮ መግባት ነው። በጸሎቱ ምክንያት በአምልኮ አሳበን በአንበሶቹ ጉድጓድ ከነህይወቱ ከተን፣ የንጉሱ ማህተም ጉድጓድ አፍ ካረፈ ከቶ ምን ሊመጣ ሕዝበ አዳም አረፈ። አደረጉ እንዳሉት ደግሞም ሆነላቸው፣ ታተመ ማህተሙ። ሚታደገው ማን ነው? ለካ ሞኞች ሆዬ የማያውቁት እውነት፣ የአንበሳ ጉድጓድ አፍ ቀላል ነው ለመዝጋት። አለ እንጂ ሚዘጋ የአንበሳን መንጋጋ፣ ሚነሳ ከዙፋን ለጽድቅ ሊዋጋ። በተመሳሳዩ ጥቂት ቀን በኋላ የቅኖች ሁሉ ቅን የማይመስለው ሌላ፣ ምንም ሳያጠፋ በአይሁድ በሮም ሕጎች በቅናት ተሞልተው የካህናት አለቆች ስቀለው ስቀለው በሚል ጩኸት ብዛት ሸንጎ ተሰይሞ ሌሊት 9 ሰዓት እሱንም ገደሉ፣ ከጉድጓድ ከተቱት፣ ድንገት እንዳይነሳ በድንጋይ ከደኑት። ማኅተሙ ተመታ፣ ልዩ ዘቡ ቆመ፣ ኢየሱስ እንዳይነሳ ሕዝበ አዳም ደከመ። ሰይጣንም በቻለው ጥፋትን ቀመመ። ግና ታዲያ እዚህም ለካ ቀላል ኖሯል የጉድጓድ አፍ መዝጋት። የሚሽር መጣ እንጂ የሞት ወየን ብርታት። ኦ ዛሬስ የኔ ወንድም፣ ዛሬስ የኔ እህት፣ በየቱ ተጠበብክ? ምንድን ያንቺ ልቀት? ጉድጓድ በመቆፈር ጉድጓድ አፍ በመዝጋት፣ ሕይወትን ለኀጢአት ለሰይጣን በመስጠት፣ ወይስ ወገንክ ከእውነት? ወይስ ቆምሽ ለጽድቅ? ምርጫችን ከሆነ በፍቅር ለመላቅ ጉድጓዶችን መድፈን አሜኬላን ማራቅ፣ በእኛም የዳንኤል ግድ ነው ሊመጣ፣ በእኛም የክርስቶስ ግድ ነው ሊመጣ፣ በእኛም የነሲድራቅ ግድ ነው ሊመጣ። ይለየዋል እንጂ የፍጻሜው ዕጣ፣ የእሳቱ ኃይል ሲሻር ከጉድጓድ ስንወጣ። የልህቀት ምርጫችን እንደ ቃሉ ሆና፣ በብርጭቆ ባህር ስንቆም በበገና። ሃሌሉያ። ይህ ሐሳብ ከተለያዩ ወገኖች የተወሰደ ሐሳብ ነው። ወንድም ፓስተር መልአክ አለማየሁ የጉድጓድ አፍ ቢዘጋ የአንበሳን አፍ የሚዘጋ አለን የሚል ሐሳብ አካፍሎኝ ነበር። ወንድም ዶክተር ማርቆስ ፈልታሞም ስለ ቅናት የአንበሶች አንበሳ የሚል እንደዚሁ በዳንኤል ላይ የጻፈው ግጥም አለ። እሱንም አንብቤ በጣም ልቤን ነክቷል። ለዚህም የተዋስኳቸው ሐሳቦች አሉ። እንዲሁም ፓስተር ዳግ ባችለር
በእንግሊዝኛ አሜዚንግ ፋክት የሚል አገልግሎት መሪ ናቸው እና የዚህ የዳንኤል መጽሐፍ ጥናት እዚያ ላይ ሲካሄድም በዳንኤልና በክርስቶስ ላይ የተደረጉት ተንኮሎች የተለያዩ ነገሮችን መመሳሰል ሲያብራሩ ነበርና ያም ሐሳብ በልቤ ነበር ይህ ግጥም ሲጻፍ። የሁሉ ምንጭ ግን የሆነው ክብሩ ሁሉ የሚገባው እግዚአብሔር ነው። ክብር ለስሙ ይሁን። ወንድማችሁ አትክልት ኢሳያስ ነኝ ከሱዎን ደቡብ ኮሪያ ፌብሩዋሪ 19 2020 ዓመተ ምህረት